ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ተከበራችሁ ኢብራሂም ወልዶ ልጓማ ፈርኒቸር ቤተሰብ ደህና ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንደተለመደው አሪፍና ቆንጆ የቤት እቃዎችን ይዤላችሁ መጥቻለሁ ማለት ነው። በከላላ ወረዳ ያደረስነውን ሙሉ የቤት እቃ የማሳያችሁ ይሆናል። እዚህ ጋር እንደምታዩት ባለ አራት ተከፋች ቁም ሳጥን ነው። ያው በታዘዝነው መሰረት ሰርተን አድርሰናል። እናንተም ለማዘዝ ከፈለጋችሁ በስልካችን መደወል ትችላላችሁ። በኢሞ በዋትሳፕ እንዲሁም በቴሌግራም ታናግሩን ትችላላችሁ። ስልክ 0945 83 43 33 በዚህ ያገኙናል ማለት ነው። የምታዩት ቁም ሳጥን ያው በአሪፍ ሁኔታ የተሰራ ነው ማለት ነው። ያው እንዳያችሁ ነው ዲዛይኑ፣ ሁሉም አሰራሩ ቀለም በእናንተ በፈለጋችሁት መሆን ይችላል። ዋጋው አሁን ላይ 42 ሺህ ብር ነው ማለት ነው። እዚህ ጋር ደግሞ የምታዩት መዋቢያ አለ። በአማረና በተዋበ ሁኔታ የተሰራ ነው ማለት ነው። ያው ማች ተደርጎ አንዲታችን ባዘችን መሰረት ሰርተን አድርሰናል ማለት ነው። እናንተም ያላችሁበት ሆናችሁ እዘዙን። እንደዚህ ፏፈሽ አድርገን ሰርተን ያላችሁበት እናደርሳለን ማለት ነው። ሌሎች ቪዲዮ አሉ፣ ሶፋ መጅሊስ የሰራናቸው አሉ። ውስጥ ላይ ገብታችሁ እያያችሁ ላይክ ኮሜንት ሀሳብ ካላችሁ አስቀምጡልን። በስራችን ላይ ያለውን ነገር እናስተካክላለን ማለት ነው። እና ይሄ መዋቢያ በምታዩት ሁኔታ የተሰራ ነው ማለት ነው። ዋጋ 16 ሺህ ብር ነው። የዚህ መዋቢያ ዋጋ አሁን ላይ 16 ሺህ ነው። እንደምታዩት እዚህ ጋር ኮስሞ መደርደሪያ ያለው ቅባቶች፣ ሻምፖዎች መደርደሪያ ነው። ይሄኛው ደግሞ መዋቢያ ነው። እዚህ ጋር የለበስናቸው ልብሶች ቆም የምናስተካክልበት ነው። ዲዛይን ቀለም እናንተ በፈለጋችሁት ነው። ከዚህ ጋር 3 መሳቢያ ያለው፣ ታች 3 መሳቢያ ያለው ተለቂያ መሳቢያ እንደዚህ እንደምታዩት ይሄኛው መሳቢያ ነው። ከዳር በኩል አንድ መሳቢያና አንድ በር አድርግልኝ ባለችው መሰረት ይህንን ሰርቼ አድርሻለሁ። እና እናንተም ዲዛይኖችን መምረጥ ከፈለጋችሁ ዋትሳፕ እና ቴሌግራም ግሩፕ አለኝ። ሊንክ ከስር ኮሜንት ውስጥ አስቀምጣለሁ ማለት ነው። እየገባችሁ መምረጥ ማየት ትችላላችሁ። እና ደግሞ ያው ማዘዝ ለምትፈልጉ በኢሞ ዋትሳፕ ቴሌግራም ላይ እመልሳለሁኝ ማለት ነው። አንዳንድ ልጆች ኮሜንት ላይ እዚህ ዩቲዩብ ላይ ጠይቃችሁኝ እንትን ምትሏላችሁ፣ ለማውራት ኮሜንት አይመችም። የምትፈልጉ ልጆች ካላችሁ ለማሰራት በዋትሳፕ በቴሌግራም በኢሞ እመልሳለሁኝ። ማንኛውንም ነገር መጠየቅ ትችላላችሁ። እና እዚህ ጋር የምታዩት ደግሞ አሁን ይሄ ሜትር ከ50 አልጋ ነው። ሜትር ከ50 በአማረና በተዋበ ሁኔታ የተሰራ ነው ማለት ነው። እንደምታዩት ዲዛይኑ ያው ለየት ያለ እዚህ ጋር አንድ መሳቢያና አንድ በር አለው ማለት ነው። ኮሜዲ ነው ከዳርና ከዳር ያው መብራቱ እዚህ ጋር ያለው እንጂ መብራቶቹ እንደዚህ ይበራሉ ማለት ነው። መብራቱ ስላልተቀጠለ ነው ቪዲዮ ለማድረግ እንትን አልኩም። ሌላ የሰራው ቪዲዮ አለ መብራቱ ምናምን እየሰራ ማለት ነው። እና ቤተሰብ እንደምታዩት ነው። ፍራሽ ብቻ ነው የቀረው ማለት ነው። ፍራሽ ከፈለጋችሁ ኤክስትራ ልዩ ኳሊቲ አለኛ ጋር ታናገሩ ትችላላችሁ ማለት ነው። ፍራሽ የምትፈልጉ ልጆች በአንድ አድርጌ አደርሳለሁኝ ማለት ነው። ይሄ ሜትር ከ50 ጋር እንደምታዩት ዲዛይኑ ያማረና አሪፍ የሆነ ዲዛይን ነው ማለት ነው። ያው ዋጋ አሁን ላይ 41 ሺህ ብር ነው። ይሄ አልጋ 41 ሺህ ብር የዚህ አልጋ ዋጋ ነው። የዚህ ጋር ደግሞ ከዳር እንደምታዩት ከታች አንድ በር አለው፣ ከላይ ደግሞ መሳቢያ አለው ማለት ነው ቤተሰብ። እና ስራችን እንደዚህ ያማረና ጥርት ያለ ነው። እንደዚህ እግራቸው ከታች ዋንጫ አለው። እንደዚህ ቁልፍ አላቸው መሳቢያዎቹ እንደምታዩት ወርቃማ ማች አድርገን ያው የሰራ ነው። በያዘችን መሰረት ያው ማች ለማድረግ ሞክረናል ማለት ነው። እናንተ ደግሞ ያላችሁን ሀሳብ አስተያየት አስቀምጡልኝ። ይሄን ይመስላል ሜትር ከ50 አልጋው። ያው በተለያየ ዲዛይን አለ፣ ዋጋውም ይለያያል። ቤተሰብ እዚህ ጋር ማወቅ ያለባችሁ ነገር ሜትር ከ50 አልጋ አሁን 41 ሺህ ያልኩት በዚህ ዲዛይን ነው። ፍላት ከሆነ ከ25 ሺህ ብር ጀምሮ አለ። በሶፋ ጨርቅ ደግሞ የሰራሁት አለ፣ እሱም እንደዛው ይለያያል። ዲዛይኑና ስራው ሲለያይ ሲቀየር ዋጋውም ይቀየራል ማለት ነው ቤተሰብ። እና እዚህ ጋር ደግሞ ኪችን አለን። እዚህ ጋር ኪችን አለ እንደምታዩት ያማረና ቆንጆ ኪችን ነው ማለት ነው። ያው ከለሩን ሲሊቨር በነጭ አድርገነዋል። ቆሻሻም ይችላል፣ ውበትም እንደምታዩት አሪፍ ነው ማለት ነው። እንግዲህ እኔ ቆንጆ ነው ምናምን እንደዚህ ያምራል የኔ ስራ ለማሳየት ለማሳየት ነው። በቃ የሰራሁትን ስራ ይሄን ሰርቻለሁኝ ማለት ነው። የምትፈልጉ ልጆች ጥራቱን እንደዚህ እኔ ስለቃው ጥራት ከምናገር እናንተ እያያችሁኝ ነው። እናንተ ሀሳብ ስጡ፣ ኮሜንት ላይ ያለውን ነገር ሀሳብ ስጡ ማለት ነው። እና ቤተሰብ እንደምታዩት ከላይ
እንደዚህ የሰርቪሶች ማስቀመጫ እዚህ ጋር ያለው ከዳር በኩል መስታወት ያለው መደርደሪያ ነው ማለት ነው። እንደምታዩት ዲዛይኑ ይሄን ይመስላል። እዚህ ጋር ደግሞ ይሄ እምረ በረድ ነው የሚባለው መክተፊያው ማለት ነው። እምረ በረድ ይባላል። ያው በቦርድም መሆን ይችላል። ይሄ በአንደኛው ነው። እዚህ ጋር ደግሞ የሰርቪስ ማስቀመጫዎች ናቸው እነዚህ። የማያዣቸው ራሱ ወርቃማ ነው። ከሌሎች እቃ ጋር ማች ለማድረግ ነው ማለት ነው እንደዛ የተጠቀምነው። እና እዚህ ጋር ደግሞ ታች 4 መሳቢያ ያለው ማለት ነው ቤተሰብ 4 መሳቢያ ያለው። እናንተ መሳቢያውን ከጎንም ከላይም ማድረግ ትችላላችሁ እንደፈለጋችሁ መሆን ይችላል ማለት ነው። እንደናንተ ትዕዛዝ እንሰራለን እናንተ በምትፈልጉበት ሁኔታ ማለት ነው። እና ለዚህ ኪችን ለቁም ሳጥን አልጋ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። መስተካከል ያለበት አለ የምትሉትን ነገር ሀሳብ እንቀበላለን። እናንተ ኮሜንት ለኛ ብርታት ነው ማለት ነው ቤተሰብ